ዛሬ እኮ ነው ሚስቴን እንግዲህ ጾሙ ገብቷን እኔ ለብቻዬ የምተኛ አብሬሽ ከተኛው እሳሳታለሁ አልኳት። ኧረ እኔ ብቻዬን አልተኛም፣ ቅጥቃጤው ምንም አያሰኘኝም ወይ ሌላ ሰው አብሮኝ ይተኛ አለችኝ። እንግዲያማ ሰለሞን አብሮሽ ይተኛ የልብ ጓደኛዬ ነው ምናምን አልኳት። ኧረ ቅጠራው እኔም እወደዋለሁ እሱ ልጅ ጥሩ ልጅ ነው ምናምን ብለኝ እዤው መጣሁ። እወደዋለሁ የልብ ጓደኛ ነው። አሁን እዤው መጥቼ ማታ እራት በልተን ተኝተን እኔ ወለሉ ተኛው ለመጾም ብዬ እነሱ አልገው ተኙና ሌሊት አልገው ሲጥ ይላል። ፈጣሪ ሆይ እዚህ ጉድ አውጣኝ፣ በጾሙ ሊያሳስተኝ ነው ብዬ ሌላ ነገር እያደረጉ ነው ብዬ ጠርጥሬው ማለት እናቴ። አሁን እዚህ በኋላ ሲጥ ስነሳ አይጧን አትለየ። አሁን ዱብርብ ስትል አይጧን ሳይ እነሱ ቦግስ አደረገው በራሱ እነሱ ምንም አያደርጉም፣ ተቃቅፈው ተኝተዋል ዝም ብለው እና ጓደኛዬ ይቅርታ ስለጠረጠርኩ በጾሙ ይቅርታ አድርግልኝ።